እንደ ክብሪት ነው። መጀመሪያ ላይ በጣም ትንሽ ነው፣ ብልጭታ ብቻ። ነገር ግን ያ ብልጭታ የት እንደሚያርፍ ካልተቆጣጠርከው የሚያቃጥለው የተጣላኸውን ሰው ብቻ አይደለም፣ አንተ የምትኖርበትን ቤት ጭምር ነው። የአእምሮ ሰላምህ፣ ጤናህና ውድ ግንኙነቶችህ የዚህ እሳት ማገዶች ናቸው። ዛሬ የምንነጋገረው ስለ መጮህ ብቻ አይደለም። ቁጣ ሊያጠፋው ስለሚፈልገው ሰላማዊ ህይወትህና ያንን ሰላም እንዴት ማስመለስ እንደምትችል ነው። ቁጣ ብርታት የሚሰጠን ይመስለናል። ድምጻችንን ስናነሳ ወይም በሩን በኃይል ስንዘጋ የማንበገር እንመስላለን። ግን እውነታው ከዚህ በተቃራኒ ነው። ቁጣ ማለት ራስን መቆጣጠር አለመቻል ነው። በተናደድን ቁጥር የደስታችንን ቁልፍ ለሌላ ሰው አሳልፈን እየሰጠን፣ አንድ የማናውቀው ሰው አስተያየት፣ የልጆቻችን ስህተት ወይም የሆነ ሰው ስህተት የእኛን ምሽት ሰላማዊ ወይም መራር እንዲወስኑ እየፈቀድንላቸው ነው። ቁጣ ሌባ ነው። ከዓይናችን እንቅልፍን፣ ከልባችን ደግሞ ደስታን ይሰርቃል። አንድ ታሪክ ልንገራችሁ። አንድ በጣም ተናዳጅ ወጣት ነበር። ይህ ወጣት ሁሉም ሰው በሱ ላይ የሚነሳበት ይመስለዋል። አንድ ቀን ወደ አንድ ጠቢብ ሽማግሌ ሄዶ እንዲህ አላቸው፣ በጎረቤቴ ላይ በጣም ተናድጃለሁ፣ ስላወራብኝ ያሳምመው ፈልጋለሁ አላቸው። ሽማግሌውም ከለኮሱት እሳት ውስጥ አንድ ቀይ ሆኖ የጋለ ፍም በባዶ እጃቸው አነሱና ለወጣቱ ዘረጉለት። ይህንን ውሰድ አሉት። ገና እንደጋለ ወደ ጎረቤትህ ወርውርበት ብለው ሰጡት። ወጣቱ አመነታ። ግን ይህንን በእጄ ከያዝኩት ገና ሳልወረውረው እጄን ያቃጥለኛል እኮ አለ። ሽማግሌውም በሐዘኔታ ፈገግ ብለው ልክ ነህ፣ ቁጣ ማለት ያ ነው። ሌላውን ለማቃጠል አስበህ ትይዘዋለህ። ነገር ግን መጀመሪያ የሚቃጠለውና የሚቆስለው የራስህ እጅ ነው አሉት። በክርክሩ ታሸንፍ ይሆናል፣ ነገር ግን ሰውየውን ታጣዋለህ። ፍላጎትህን ታሳካ ይሆናል፣ ነገር ግን ሰላምህን ታጣው። ደጋግሞ መቆጣት ሰውነትህ ሁልጊዜ በጦርነት ውስጥ እንዲሆን ያደርገዋል። የደም ግፊትን ይጨምራል፣ ማስተዋልን ያደበዝዛል። እንዲሁም ሰዎች በፍቅር ፋንታ በፍርሃት የሚኖሩበትን ቤት ይፈጥራል። ሰላማዊ ህይወት ማለት ችግር የሌለበት ህይወት ሳይሆን አንተ ለሚገጥሙ ነገሮች የምትሰጠው ምላሽ በቁጥጥር ስር የሆነበት ህይወት ነው። ታዲያ ይህንን ቃጠሎ እንዴት እናቆመው? ያለውን ክፍተት ተጠቀም። ቁጣህን በሚቀሰቅስ ነገርና አንተ በምትሰጠው ምላሽ መካከል ክፍተት አለ። በዚያች ሰከንድ ውስጥ ነፃነትህ አለች። ተንፍስ። እስከ 10 ቁጥር። በደረትህ ውስጥ ያለው ሙቀት ይወጣ ድረስ ምንም አትናገር። ጥያቄ ጠይቅ። ራስህን እንዲህ ብለህ ጠይቅ፣ ይህ ጉዳይ ከ5 ዓመት በኋላ ትርጉም ይኖረዋል? መልሱ አይ ከሆነ ቀጣዩን 5 ደቂቃህን እንዲያበላሽ አትፍቀድለት። በመቀጠል ከቁጣ ጀርባ ያለውን እይ። ቁጣ አብዛኛውን ጊዜ የህመም ወይም የፍርሃት ጭንብል ነው። ተናድጃለሁ ከማለት ይልቅ ምን ጎዳኝ ብለህ ለማወቅ ሞክር። ቁጣህን መቆጣጠር ትልቁ የራስ መከበር ነው። አንተ ከ1 ደቂቃ ቁጣ በላይ ዋጋ አለ። የተረጋጋ ህይወት ይገባል። የጋለውን ፍም አስቀምጠው፣ እሳቱ ይጥፋ። ዛሬ ሰላምን ምረጥ። ዓለም ፍጹም ስለሆነች ሳይሆን ያንተ ነፍስ ለመቃጠል በጣም ውድ ስለሆነች ነው። መተንፈስህን ቀጥል፣ ማደግህን ቀጥል።
አስተውል። የልብህ መሐንዲስ አንተ ራስህ ነህ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።